ሕክምና ተረጋግጧል። አቀማመጥ ወደዚህ ይሄ ነው አሁን ይፈወስ። ምንድን ነው ጋሽ? ምንድን ነው የሚያመው? ክሌስ በሽታው አልተገኘም። አንዴ ሰገራ በከለል ይላሉ፣ አንዴ ጨጓራ በከለል ይላሉ። ልጆት ነው። ለምን አያመጡ? በጣም ታመመች። በጣም መሄድ አትችልም። እንደው በቤት ግራ ስታገባ ከቤት ስትመጣ ከዛ ወሰደቻት። አሁን እዚህ ፈውሳለ ሲባል ማን ነው ይዞት የመጣው? እዚያ ተሳስቶ የት አገር እቤት እጅ ዘርጉ እባክህ። የተሰራው መሳሪያ አሁን ፍረስ። ልቀቃት እና ሂድ። ማይ ልቀቃት። እሳት በላ በኢየሱስ እሳት በሉ። የመጨረሻ እሳት በጌታ በኢየሱስ ተፈወስ። አሜን። በይው ዝም ብለሽ ሁሌለም ጥሶ ኮሬው ጥሶ አፋሪው ጥሶ አራም ሾኪሶ ምንድን ነው? በለናት አለ ትርጉም። አንቺ ወደዚህ አልበላ ሾኪሶ አንተ ጉሮሮ ከዛ ምንሽን ሆድሽን ሰላሟን ስጣት የጌታ መ እስኪ እሷ ትበላ ወያ ነው። ለቋንቋ ሁሉ ባለቤት ጌታ ይባርክ። የታሰሩትን የሚፈታ እግዚአብሔር መንፈስ እየሰራ ነው። ምንድን ነው? ምን ሆነ? ዝም ብሎ በቃ ይወጣል። እዚህ ጋር ይዳንና ምስክርነት ሲድን ትመሰክሪያለሽ። የእግዚአብሔር እጅ ምንድን ነው? ቶሎ ሁለት ጎኔ ያመኛል እና አንደኛው ያምጣል። ያቃጥለኛል። ምን ስትለብሽ? ልብስ ምንም ያመኛል። እዚህ ጋር ያቃጥለኛል። ደስ የሚለው ካለ እጁን ከፍ አድርጎ አብሮኝ ይጸልያል። አሁን እንዲህ ስትታይ በሽታ ነው የሚመስለው፣ ግን የተጠመጠመ የክፉ አሰራር ጨለማ ነው። ወገቧ ላይ ተጠምጥሞ ያለ ይፍረስ። ያዥች እሳት በላው። ልቀቃት፣ ሰውነቷን ልቀቅ። ዳይ ሳትገባ ባይ ዳይ
እየጮክ ነው የምትወጣው። ታይ የእግዚአብሔር ብርሃን ይዟል። የመጣው ቃል አርፎባል። አብረህ አትኖርም። እየጮክ ውጣ። በእየጮክ እሳት ጨመርኩብህ። ሰባት እሳት ይሁት ይጮሃል። አውሬ ነኝ ይላል። ተጠምጥሞባታል። ባይ ሸመገረሻ እየጮክና እየጮክ ደግሞ ኃይል በላ ዳይ ሼካቶስ ብራባሽ ብርሃን በጨለማ ብረት እንደሌለው አንተ የተጠመጠምክ እባብ በላይ ናዝሬቱ ኢየሱስ ብርሃኑ በልቷል። ዳይ በኃይል ነው የምትጮኸው። ዳይ እየጮክ ነው ያልኩህ። ዳይ ቀና በል። እሳት ጨመርኩ በአናትህ ላይ። እሳት ጨመርኩ በአናትህ ላይ ላይ ሻካቶባስ እሳት ጨመርኩ በአናትህ። ተመልከት 16,000 መናፍስት በላይ የገባሁበት በሌሊት ይላል። ጣልልኝ ወደኋላ ጣለው ያው እየተሳብክ ተመልከት። ይሳባል እየተሳብ ተመልከት። ዛሬ የእናንተን ነገር የበላባሪ ሞቶ ይሆናል። ተመልከት እየተሳብክ ቅጣት ይሄ ነው። ከወገቧ ላይ ከህይወቷ ላይ ዳይ ከሰውነቷ ላይ እየተሳብክ አዙርና ና አዙርልኝ ወደዚህ ይመጣል ና ቅጣት ይሄ በፍጥነት ና ብያለሁ። በፍጥነት ቶሎ እየተሳብክ ቶሎ እሳት ይዟል ቶሎ ይኸው ዛሬ በጌታ በኢየሱስ ክፈቱልኝ። በጌታ በኢየሱስ ስም ይሄ የክርስቶስ ኢየሱስ ደም እንዲያደርግ ሞትና ጭንገፋ ላይ በእናንተ ላይ ተረጭ። እናንተ እንዴት ናቸው? ምን ሆኑ? ከተጸለየላችሁ በኋላ ቶሎ ተናገሩ። አልተሻላቸው? ዛሬ ለቆይ ምን ናቸው? ቁሙ ሁለታችሁ። ምንድን ነው ያመማቸው? ተመልከቱ። ወገባቸው ያማቸው እግሯም ወርቃ በዛው በቃ ይሻላታል ምናምን ያለው በዛ ቀረ። ሕክምና ምን አላችሁ? ሕክምና አለች እና ሕክምና በፊት ሄዳ ነበር። ምን የለም አላት። ምንም የለም። ይልቀቅ። ይሄንን ትፈታችን ናት። ያዛት እናቴ ይበላል። ዛሬ የናዝሬቱ ኢየሱስ እባቡን ከዘራችን ላይ ይገለዋል። ሁላችንም እንባረካለን። አንቺም በይ ያሰሩብሽ አሁን ይለቃል። ዞር አድርጊልኝ። እናትና ልጅ ነው እንዴት እንደሚያደርጋችሁ አምጣችሁ ሁለቱ ተመልከቱ። ዛሬ የናዝሬቱ ኢየሱስ እኔ እናገራለሁ በጌታ በኢየሱስ ስም ዘራችሁን የሚበላ ባቡ በደሙ ኃይል የለቀቀ ይሁን። ተመልከቱ እናትና ልጅ
ኦፕራሲዮን አልቋል። ቁጭ ነው ምንድን አንቺ ምንድን ነሽ ለነሱ? ይኸው እናት ናቸው የታመሙት። ድግምቱ በሁለቱም በዘር ነው የተደረገው። ሁለቱም ለአጋንንቱ ጮሆ ይወጣል። አሜን። በል አንተ ዘንዶ ሁለቱንም እገላለሁ ብለህ የወጣ ዘንዶ ተመልከቱ። ተበላ ዳይ እየጮክ ነው የምትወጣው። ዳይ ተበላ ሳጨመርኩ ዳይ ቶሎ አንተ ዘንዶ እሳት ጨመርኩብህ ዳይ ተበልታ ልትገላቸው ጨረስክ ልትገላቸው ነው ወይ ከፈር ጋር ልትገላቸው ጨረስክ ልትገላቸው ነው ወይ ቶሎ ተናገር ልትገላቸው ጨረስክ አንተ ዘንዶ ሀይ 7 እጥፍ እሳት በሁለቱም ላይ አስቀመጥኩ ዳይ ተበላ 7 እጥፍ ለሁለቱም እሳት በሉልኝ። አንድ ሁለት ተመልከቱት አሁን ባይ ልገቡ አንድ ሁለት ሻይ የመጨረሻ ወይ ዳይ እየጮክ የመጨረሻ አንድ ድገም Marco Lima va sempre bene. Dai, ልቀቃቸው። እሳቸው ካረፉ በኋላ ጠቅላላ ዘራቸውን እጨርሳለሁ ብሎ የገባ በል መጨረሻ ልቀቃቸው። ባይ እየጮኩታ እየጮክ አንድ ድጋም ሁለት የመጨረሻ ክብር ለማን ይሁን? እግዚአብሔር ይሁን። በእግዚአብሔር ማዳን ደስ የሚለው ትውልድ ከፍለ ያድናል ይላል። ያድናል። ማማ ሰላም ነው? እዚህ ቤት ከገባው ጀምሮ የእግዚአብሔር ክብር ታይቶኛል። ወሰርኩ በኢየሱስ በእናታችን መፈታት ደስ የሚለው አንድ ነገር ልበል፣ እሳቸውን ፈቶ እግዚአብሔር ያንተን ዝም አይልም። ምን ሆነችብሽ?